ይገባዋል አይደለም ሁለቴ ሶስቴ ይገባዋል። አለፍ ብላችሁ የሞት ጉዳይ ላይ ሲመጣ ብዙ ጊዜ አሁን ምን ይባላል የገደለውን ግደሉ የሚለው ፍርድ ምናምን ይባላል። እውነቱን እናውራ ከተባለ እኔ ስለ መጽሐፍ ቅዱስ እየጠየቃችሁኝ አይደላችሁም እናንተም እኔም አላነሳም ስለ መጽሐፍ ቅዱስ ምክንያቱም አልተጠየቅኩምና የጠየቅኩት ስለ ኢስላም ስለሆነ ስለ ኢስላም ነው እየተናገርኩ ያለሁት። በደንብ አድርጋችሁ ስሙኝ እስቲ። አላህ ሱብሓነሁ ወተዓላ ቁርአን ላይ ሲናገር ነፍስ ሲወጣ ሌላ ነፍስ በዚያ ልክ ነፍሱን ያወጣ ግለሰብ አውቆ ፈልጎት ነፍሱን እስካወጣ ድረስ ይውጣን ያለው ምን ማለት ነው? ወመን ቀተለ ሙእሚነን ሙተዓሚደን አለ አውቆ የገደለ በስህተት አይደለም። በነገራችን ላይ ግድያ በኢስላም በሶስት ነው የሚከፈለው። ግድያ በሶስት ነው የሚከፈለው። የመጀመሪያው ግድያ ቀትሉ ዐምድ ነው የሚባለው አውቆ አንድ ግለሰብ ከገደለ ማለት ነው። ሁለተኛው ደግሞ ሽብህ ዐምድ ነው የሚባለው። ይሄ ደግሞ ስህተትም አውቆም ይመስላል መሀል ላይ ነው ያለው። ሶስተኛው ደግሞ ቀትሉ ኸጣእ ነው የሚባለው። ሶስተኛ በስህተት የገደለ ማለት ነው። በስህተት የገደለ አይገደልም። ብዙ ክርስትና እምነት ተከታይ ወገኖቼ ሲምታታባቸው ሰማለሁ። ምንድን ነው የሚሉት? ሰው እንዲያው በስህተት በመኪና እንኳን ተሳስቶ ከገደለ በመኪና ተሳስቶ ከገደለ ይጣራና ያ ግለሰብ ወንጀል ከሌለበት ተሳስቶ ከሆነ ያን ነገር የሰራው ተሳስቶ ከሆነ ማለትም አውቆ ህግን ሳይጥስ ከገደለው ያ ነገር በእንትን ብቻ በካሳ ብቻ ነው የሚቀረው። ምክንያቱም አውቆ አይደለማ የገደለው። ሳዑዲ ላይ የሰውን ጭንቅላት ያፈነዳ ሰው አውቃለሁ። ኢትዮጵያዊ ነው ልጁ። የሆነ አረብን ጭንቅላት አፈንድቶ ገደለ። በምን? በመኪና። እንዴት? በድንገት ሳያየው ነበር የገደለው። ልጁ ህፃን ልጅ ነበር። ስሩ ገባ፣ ገደለው። ወላሂ ቤተሰቦቹ ይቅር አሉት። ምክንያቱም ኸጣእ ነበር፣ ሊገደልም አልነበረም ልጁ። ምክንያቱም ቀትል ኸጣእ ስለሚባል መሀል ላይ ያለው ሽብህ ዐምድ፣ የመጀመሪያው ደግሞ አውቆ የገደለ ግለሰብ ነው። አንተ ስታስበው የገደልከው ሰው እኮ ውሻ እኮ አይደለም። ቤተሰብ እኮ አለው፣ እናት እኮ አለችው፣ ልጅ እኮ አለው፣ እህት እኮ አለችው። እንዴ የተገደለው ወንድምህ ቢሆን ምን ያህል ይሰማሃል? ለዚህ ነው አላህ ሱብሓነሁ ወተዓላ ይሄን ያደረገው። አንድ ሁለተኛ ነገር ደግሞ በቀል የሚባለው ነገር እኮ ሁሉም ሰው እንዳንድ ሰው አይደለም። በነገራችን ላይ ሁሉም ሰው እንዳንድ ሰው አይደለም። አንድ ሰው ተገሎበት 100 ሰው መግደል የሚፈልጋል። የእኛን ደም አያውቁትም ይላል። ላ የማንም ሰው ደም አላህ ፊት እኩል ነው። አንድ ሰው አንድን ሰው ከገደለ ያው ሰው ነው የሚገደለው። በቀል የሚባለው ነገር ከቤተሰብ ወደ ቤተሰብ አይዛመትም። ያው ግለሰብ በህግ ይያዝና ህግ ፊት ቀርቦ እንዲገደል ይደረጋል። አለቀ። ምክንያቱም ነፍስ ስላጠፋ፣ ያጠፋው ነፍስም የውሻ ነፍስ አይደለም የሰው ነፍስ ነውና። ሁለተኛ ይሄ ነው። ሶስተኛ ደግሞ ወለኩም ፊል ቀሳስ ሐያቱ ያ ኡሊል አልባቢ ለዓለኩም ተተቁን አለ አላህ ሱብሓነሁ ወተዓላ። ሰውን በገደሉ ሰዎች ላይ ግድያ መፍረዳችን እኮ የእናንተን ህይወት መጠበቃችን ነው አለ አላህ ሱብሓነሁ ወተዓላ። አንድ ግለሰብ ሰውን ከገደልኩ እገደላለሁ ብሎ ካወቀ፣ መገደሉን ካወቀ አያደርገውም ያን ነገር። ሳዑዲ ላይ ዘወር ብላችሁ ብትመለከቱ አገሪቷ ውስጥ የሚገደል የሰው ብዛት በጣም ጥቂት ነው። በጣም ጥቂት። በተለይ ወጣቱ ተጣልቶ እንኳን የማይሆን ነገር ውስጥ የሚያስገባ ሊቭል ላይ ሲደርስ አብዛኛው ራሱን ተማሉክ የሚያደርገው ራሱን የሚይዘው ከዚያ በኋላ የሚመጣውን ቅጣት ስለሚያውቀው ነው። ከገደለ እንደሚገደል ስለሚያውቅ፣ እጅ ከቆረጠ እንደሚቆረጥበት ስለሚያውቅ፣ በጥፋቱ ልክ ቅጣት እንዳለ ስለሚያውቅ አይዳፈርም። አገራችን ላይ ደግሞ ተመልከቱ። የማንም ወሮ በላ እየተነሳ ያንተን ንብረት ፈልጎ ይገልሃል። ገሎህ ንብረትህን ይቀበልሃል። ከተያዘና ከታሰረ 5 ዓመት ታስሮ የመንግስትን እንጀራ እየበላ ዘናፈታ ብሎ ወጥቶ ካንተ ጋር ይኖራል። ከዚያ በኋላ እንደ ያንተ ገዳይ ሰፈር ውስጥ ጎምለል እያለ ሲዞር እናትና አባትህ ምንድን ነው የሚሰማቸው? ያን ነገር መክፈል ቢያቅታቸው እንኳ ሌት ተቀን መቃጠላቸው አይቀርም። አላህ ዘንድ ደግሞ እንዲህ ያለ ነገር የለም። የሰውን ልጅ እንዴት እንደፈጠረ ያውቃላ። የሰውን ልጅ አፈጣጠር ያውቀዋል። ስለዚህ ምን አደረገ? ወለኩም ፊል ቀሳስ ሐያ፣ ሰዎችን አውቀው የገደሉ ሰዎች ነፍሳቸው እንዲጠፋ ስናደርግ እዚያ ውስጥ ህይወት አለላችሁ አለ። ህይወት አድርገንላችኋል። በዚያ ውስጥ ብዙ ሰዎች ትምህርት ይማሩበታል ማለት ነው። መቀጣጫ ነው የሚሆኑት። ስለዚህ ኢስላም የሆነን ነገር ሲፈርድና ፍርዱን ሲያስቀምጥ ያስቀመጠበት ምክንያት አለው። አብዛኛው ሰው ያልተረዳውን ነገር ነው የሚጠይቀው። አብዛኛው ምንድን ነው የሚሉት? አንድ ሰው በጣም ተርቦ እንትን ካለ ተርቦ ከሰረቀ በኢስላም ውስጥ በረሃብ ጊዜ የሰረቀ አንዴ ማይክ ትዘጉልኝ። ማይክ ሲላ ነው የሚለው ሳላህ እና አንድ ሰው ብዙ ጊዜ እንትን የሚሉ ሰዎች አሉ። አንድ ሰው እንደው በጣም ተቸግሮ እንኳን ከሰረቀ እጁ ሊቆረጥ ነው ማለት ነው። ላ በኢስላም እንዲህ የሚባል ነገር የለም። የሆነ ጊዜ እኮ ሰይድና ዑመር ረዲየላሁ ዐንሁ ያስተዳደሩ በነበረበት ሰዓት ላይ
ድርቅ መጣ ማለትም ረሃብ ሀገሪቷ ውስጥ ገባ። ልክ ያ ድርቅ መጥቶ ረሃብ መጥቶ ሰዎች መቸገር ሲጀምሩ ይሄ ህግ ወይ ደግሞ እጅ የመቁረጡ ህግ ሙሉ በሙሉ ሰስፔንድ ተደረገ። በቃ እንዲነሳ ተደረገ ለጊዜው። ለምን ሲባል በዚያ ጊዜ የሚሰርቁ ሰዎች ነፍሳቸውን ለማትረፍ ነበር የሚሰርቁት። በቃ ለመኖር ሲል ነው። ተግባባል። ለመኖር ሲል ነው ያን ነገር የሚያደርገው። ለመኖር የሚያደርግ ሰው ሌላ ነው። ያኛው ደግሞ ቅድም እንደነገርኳችሁ ዘና ብሎ ልብሱን እንዲው አንዳንድ ቦታ እኮ አይታችሁ ከሆነ አዲስ አበባ ላይ እኮ ሰዎች የሚሰርቁ ሰዎች እኮ የሚለብሱት ልብስ ራሱ ሽክ ብሎ ነው ከቤት የሚወጡት። ሲወጡ ራሱ መስሪያ ቤት የሚገባ ሰው በሉት እንደዚህ መጥቶ አንተን እየሰረቀ እንትን ይላል። ስለዚህ የኢስላም ህግ ከስር አስምሬ የምነግራችሁ ነገር ለበደለኞች አይመችም። የኢስላም ህግ ለሌባ አይመችም። የኢስላም ህግ ለዝሙተኛ አይመችም። ዝሙትን የፈጸመን ሰው ዝም ብለህ አይተህ እንዲያው ተውት በቃ ችግር የለውም ዝሙትን የፈጸመው ችግር የለውም በቃ ተውት ምናምን ብለህ የምታልፈው ከሆነ ነገ ዝሙት ይፈጸማል። በዝሙቱ ብዛት ደግሞ አባት አልባ ህፃናቶች በጣም ይበዛሉ። አባት አልባ ህፃን በበዛ ቁጥር ደግሞ ሀገሪቷ ውስጥ የሚፈጠረው መናጋትና የስቴቢሊቲ ማጣት ወይ ደግሞ የጎዳና ህይወት መስፋፋት በጣም እየበዛ ይመጣል። ያን ነገር ኢስላም አስቀድሞ ነው የሚናገረው፣ አስቀድሞ ነው የሚከለክለው ማለት ነው። ስለዚህ ኢስላም ህግን ሲያስቀምጥ ሁሉንም ስህተት የሆኑ ነገሮችን፣ በደል የሆኑ ነገሮችን፣ ሀገሪቷን የሚገሉትን፣ ማህበረሰቡን የሚያጠፉትን፣ ስብዕናን የሚያበላሽን፣ የሰውን ሐቅ የሚያጠፋን ነገር ሙሉ በሙሉ ይከላከላል። ያን ያለው ነገር ጥያቄ ካለ መጠየቅ ትችላላችሁ። በጣም ቴንኪው አብራርተህልኛል። ጥያቄው ቆይ እስቲ አንዴ ኧረ ጉዴ ቀንም ልጅ ጠይቅልት ነው እንዲ አንዴ ልጠይቅል ነው እወጣለሁ። አይ ቆይ ጠይቆ መውጣት የለም መልስም አለ አብሮ ጥያቄም አለና ማለት ነው። ስላልገባ የገባ አጠር አርጌ እኔ አነጻጻሪ ነኝ። አነጻጽሬ ከሁለት አንዱን ሃይማኖት ለመቀበል መሀል ላይ ያለው ሰው ነኝ ማለት ነው። መንገዱን አምላክ የማገኝበት መንገድ ነው የምፈልገው። አሁን ሙዓዝ ፌቨን አለች አጭር ለማድረግ ቀለል ለማድረግ በእሷ ላይ የሚፈረድ ሃይማኖታዊ በክርስትናውም ክርስቲያኖች ይነግሩኛል፣ በእስልምናውም አንተ ትነግረኛለህ። ፌቨን አለች የደረሰባት ነገር አለ። 2 ግድያ ነው በዛ እድሜዋ ተገዳ ተደፍራለች ማለትም አይቻልም። ፍላጎትም ባሌለበት ታይም 2ኛ ነፍሷም እንዲጠፋ በአሰቃቂ ሁኔታ ተደረገ። ይሄንን ጉዳይ እስላማዊ ህግ ለመንግስታት ለምናምን ሳይሰጠኝ ማለት ነው ቀጥ ብሎ እሷ ላይ ያን ቦታ በእስላማዊ ይዳኝ ቢባል ያንን ያደረገ ሰው ላይ ምን አይነት ዳኝነት ነው የሚሰጠው? ይሄንን ደግሞ ሌሎች ክርስቲያኖችም በፌቨን ጉዳይ ላይ ይሄ ነው ብላችሁ ከመጽሐፍ ቅዱስ ከአዲስ ኪዳን ትገልጹልኛላችሁ ማለት ነው። ይህንን ነገር እስቲ ሙዓዝ ቀለል ለማድረግ ፈልጌ ነው። የፌቨንን ጉዳይ ቀለል አድርጌ ያለውን ነገር ስነግርህ በዳይ አለ ወይ ደግሞ ገዳይ አለ። ገዳይ አንድ በል የገዳይ ግብረአበሮችም ይኖራሉ። በነገራችን ላይ በኢስላም ውስጥ መስራትም ግብረአበርነትም ዋጋ ያስከፍልሃል። ምክንያቱም የሌባ ተባባሪ ሌባ ነው ባይባልም እንኳ የሌባ ተባባሪ ነው። በኢስላም ፍርዳቸው አንድ ላይ ሆን ይችላል፣ ትክክል። ወላኪን እሱም ፍርድ አለው፣ የመቀጣጫ ፍርድ ይወስዳል። ሹፍ እሷን የገደለ ግለሰብ ኖርማል የተደበቀ ግድያ አይደለም የሚገደለው። ሌሎች ሰዎች አሁን ሲገደሉ ኖርማል ነው የሚገደሉት፣ ማለት ሰው በሌለበት ነው የሚገደሉት። ሐድ ይቆምባቸዋል ቤተሰቦቻቸው ባሉበት ምናምን፣ ወይ ደግሞ የሞተው ግለሰብ ቤተሰብ ባለበት የፌቨን ቤተሰብ ምናምን ባለበት ነው የሚገደለው። እንዲህ ያለ አሰቃቂ ነገር የሰራ ግለሰብ ግን ማህበረሰቡ ተሰብስቦ ህዝቡ በተሰበሰበበት በአደባባይ ነው የሚገደለው። ኢንተሃል አምር። ምክንያቱም ከዚያ በኋላ ለሚመጡ ደፋሪዎች፣ ከዚያ በኋላ ለሚመጡ አረመኔዎች የዘላለም ትምህርት ይሆናልና። ከዚያ በኋላ ያን ነገር ማድረግ የሚፈልግና ብልቱ ስለነዳው ብቻ እየሄደ ህፃናትን መድፈር የሚፈልግ ግለሰብ በቂ ትምህርት ይሆነዋል። ይሄን ያለው በኢስላም የሱ ግብረአበሮች ደግሞ ያለው ነገር የሰሩት ነገር ይታይና በሰሩት ነገር ልክ ሊቀጡ ይችላሉ። ያ ነገር ሲሰራ ሜይቢ ፌቨንን በእጅ ይዘዋት እሷ እንድትገደል አመቻችተው ምናምን ከሆነ ፍርዳቸው ያንኑ ያክል ከፍ እያለ ይመጣል። ስለዚህ ያን ያለው ነገር ፍርዱ በግልጽ በአደባባይ ሰዎች በተሰበሰቡበት ግልጽ የሆነ ፍርድ ይወሰድበታል፣ የሞት ፍርድ ማለት ነው። ያን ያለው ይገደላል ማለት ነው በአጭሩ 4 ነጥብ። አዎ በእርግጠኝነት በቃ
ይገደል። ኦኬ ቴንክ ዩ። በክርስትና ውስጥ